የጌታ ጸጋና ሰላም ይብዛላችሁ እጅግ የተወደዳችሁ ቅዱሳን እንደምን አላችሁ በመላ ዓለም የምትገኙ ቅዱሳኖች ኢትዮጵያኖችና ኤርትራኖች በየትኛውም አገርና በየትኛውም ስፍራ ሆናችሁ የምትከታተሉኝ የእግዚአብሔር ጸጋና ሰላም ይብዛላችሁ ሁሉ መልካም ነው እግዚአብሔር ስሙ ለዘላለም የተባረከ ይሁን የእግዚአብሔር ልጅ የናዝሬቱ ኢየሱስ የጸጋው ኃይልና ጉልበቱ በእናንተ ላይ ይሁን እግዚአብሔር እጅ በእናንተ ላይ ተምጣ የምህረት አምላክ ምህረቱን ያገንላችሁ እግዚአብሔር ባርካችሁ ዛሬ አንድ መልእክት ይዤ ወደ እናንተ የመጣሁት የሚሽን ኦፍ ጋድ ሆሊስቲክ ቤተክርስቲያን በመላ ዓለም ላይ የተለያየ አገልግሎቶችን በማገልገል የምትገኝ ከመሆኑ የተነሳ በኢትዮጵያ ውስጥ ያለችው የኢትዮጵያ ሚሽን ኦፍ ጋድ ቤተክርስቲያን ቤተል አጥቢያ ወይም ደግሞ በቤተል ሴንተር ያለችው ቤተል ማለት እዚህ ላፍቶክ ክፍለ ከተማ ወረዳ 11 ያለችው የክርስቶስ ቤተክርስቲያን ከመሆኑ የተነሳ የክርስቶስ መንግስት የወንጌሉን ኃይል እየሰበከች የብዙዎችን ሰዎችን ቀንበር በመስበርና እርግማንን በመስበር ቤተክርስቲያኒቷ ያገለገለች ትገኛለች ምክንያቱም እግዚአብሔር ለዚህች ቤተክርስቲያን እየሰጠ ያለውና ታላላቅ የእግዚአብሔር እጅ እየተገለጠ ታላቅ የእግዚአብሔር እጅና ክብሩ እየተገለጠ ስለሆነ ታላላቅ ድንቅና ታምራቶች እየሆኑ ይገኛሉ በተለይ መርገምን በመስበር የቤተሰብ እርግማን የምድሪቷ እርግማን የትውልድ እርግማን የተለያየ እርግማን ካርስ ብሬክስሩ ወይም ደግሞ እርግማንን በመስበር እግዚአብሔር ከብዙ የብዙ ሰዎችን ህዝብ ወይም ደግሞ የብዙ አባቶች እናቶች የወገኖችን እግዚአብሔር ነፃ ያወጣ ይገኛልና እግዚአብሔር እጅ እየተገለጠ የእግዚአብሔር ክብር እየተገለጠ ብዙዎች እዚህ ጋር መጥቶ በዚህ ቤተክርስቲያን ውስጥ እግዚአብሔር እጅ እየዳሰሰች ትገኛለችና ብዙ ለማህኖች ይጸልያል እርግማን እግዚአብሔር እየሰበረ የቀንበርን ኃይላትን እግዚአብሔር እየሰበረ በተለያየ በሽታ የተያዙ በካንሰር የተያዙ በፕሬሸር የተያዙ በተለያየ በሽታ ውስጥ ተይዞ ያሉ እርግማን ኃይል የስኳር በሽታ በተያዙ በተለያየ ይሄንን እንግዲህ እንደ አንዱ እርግማን ነው ብዬም እንደ አንድ ዋና ነገር ለማውራት አይደለም ነገር ግን የመጀመሪያው እርግማን እግዚአብሔር የዘላለም ሞትን እግዚአብሔር እሱን ሰብሮልናልና ነገር ግን በተለያየ እስራት በመናፍስት ኃይላት እየሰራ ከትውልድ ወደ ትውልድ ከጀነሬሽን ወደ ጀነሬሽን ይተላለፍና እየሰራ ያለውን የጨለማን ኃይላትን የእርግማን ኃይል የቤተሰብ እርግማን የዘራረገ እርግማን በተለይ ከአባት ከናት ከአባቶችና ከናት በማወራረስ አጋንንተ መንፈሳዊ እርግማኖች እየሰራ ያለውን እግዚአብሔር በዚህ ቤተክርስቲያን ውስጥ ኢን ሚሽን ኦፍ ጋድ ቤተክርስቲያን ወይ ደግሞ ቤተል ሚሽን ኦፍ ጋድ ቤተክርስቲያን ውስጥ እግዚአብሔር በሚያስገርምና በሚያስደንቅ ቀንበርን እየሰባበረ ብዙዎች ነፃ እየወጡ ብዙዎች ከተለያየ ነፃ እየወጡ በዚህ ቦታ ላይ ምስክርነታቸውን እየሰጡ ይገኛሉ ዛሬም አንድ አጀንዳ ይዤ መጣሁ የምስራችን ይዤ መጣሁ ወደ እናንተ ይሄንን ትልቁ አጀንዳ ወደዚህ ቤተክርስቲያን በመምጣት ለብዙዎች እግዚአብሔር በዚህ ቤተክርስቲያን ላይ ባስቀመጠው ጸጋ እግዚአብሔር በባሪያዎቹ ላይ ባስቀመጠው ጸጋው የቤተክርስቲያን ነው ጸጋ ለትውልድ ነው በብዙ ሰዎችን ነፃ በመውጣት ወደዚህ ቦታ በመምጣት ሰዎችን ወደዚህ ቦታ በመምጣት የመጣችሁ ከዚህ በፊት የመጣችሁ በተለይ ዩቲዩብ አገልግሎታችን እየተመለከታችሁ የሚዲያ አገልግሎታችን ላይ ትመለከታላችሁ ይሄ አድራሻ የትኛው እንደሆነ ይገለጻልና በተለይ ማክሰኞ ሙሉ ቀን አርብ ሙሉ ቀን እሁድ እንደዚሁ የአምልኮ ላይ እግዚአብሔር ክብሩን እየገለጠ የብዙ ሰዎችን ቀንበር እየሰባበረ በጣም በሚያስገርም በሚያስደንቅ እግዚአብሔር ልጁን ኢየሱስ ክርስቶስን ያከበረ ይገኛልና ትልቅ የእግዚአብሔር ክብር የእግዚአብሔር ኃይል በሙላት እየሰራ ይገኛልና የእግዚአብሔር ክብር በዚህ ቤተክርስቲያን ውስጥ አለ የእግዚአብሔር ክብር በዚህ ቤተክርስቲያን አልፎ ክብሩን እየገለጠ የናዝሬቱ ኢየሱስ እየከበረ ይገኛልና ስለዚህ ወደዚህ ቦታ ላይ በመምጣት ነፃ እንድትወጡ ከተለያየ እስራት ጌታን የግል አዳኝ አድርጋችሁ ያልተቀበላችሁ በተለያየ በሽታ የተያዛችሁ በተለያየ እስራት ውስጥ ያሉ ሰዎች ወደዚህ በመምጣትና ሌሎችም ወደዚህ እርስ በራሳቸውን በመጋበዝ በየትኛውም ቤተክርስቲያን ውስጥ ከኢትዮጵያም የትኛውም ከመላ ዓለም ላይ እየመጡ በዚህ ቦታ ላይ እግዚአብሔር ክብሩን እየገለጠ ብዙዎች ነፃ እየወጡ ይገኛሉና በዚህ ጸጋ መጣችሁ እንድትካፈሉ በዚሁ ጌታ ፍቅር ጠይቃቸዋል የእግዚአብሔርን ቃል ካንድ ስፍራ አነብላችኋለሁ የእግዚአብሔር ቃል ሲናገር በራእይ ምዕራፍ 22 ከቁጥር 1 ጀምሮ ያለውን እስከ 5 እናንተ አንብቡ ነገር ግን እኔ ከ3 ጀምሮ ያለው እግዚአብሔር ቃል እንደዚህ ይናገራል ከእንግዲህ ወዲህ መርገም ከቶ አይሆንም የእግዚአብሔር የበጉ ዙፋን በርሷ ውስጥ ይሆናልና ባሪያዎቹም ያመልኩታል ፊቱን ያያሉ ይሄ ቃል የእግዚአብሔር ምንድነው ከእንግዲህ ወዲህ ቁጥር 5 ላይ ምን ከእንግዲህ ወዲህ ሌሊት አይሆንም ጌታ አምላክም በእነርሱ ላይ ያበራላችኋልና ከዚህ ውስጥ አንድ መውሰድ የፈለኩት እኔ ከእንግዲህ ወዲህ
ወዲ ሌሊት አይሆንም ከእንግዲህ ወዲ መርገም ከቶ አይሆንም የሚል ይህንን ቃል መውሰድ ፈለቁ ለምን የናዝሬቱ ኢየሱስ በክብሩ ከናንተን ሲያገኝ በዚህ በሚጸለይላቸው ሰዎች በስሙ ስልጣን በደሙ ጉልበት በትንሳኤ ኃይል እየጸለይላቸው ያለው ሰዎች ከእንግዲህ ወዲ መርገም በእናንተ ላይ ከቶ አይሆንም ከእንግዲህ ወዲ ከቶ ጨለማ በእናንተ አይሆንም ማለት የጨለማ ኃይላት የክፋት ኃይላት የአጋንንት ጉልበት በእናንተ ላይ አይሰለጥንም እርግማንን በመስበር የጨለማ ኃይላትን በመስበር የትኛውም እርግማንን ከናንተ ላይ የትኛው በተለያየ ነገር ላይ በቅድም እንደ ነገርኩ ደግሞ አለውና በተለያየ በሽታ ተይዛችሁ ያላችሁ ሰዎች በተለያየ እስራት ውስጥ ያሉ በመናፍስት እስራት ውስጥ ያላችሁ በየትኛውም ነገር ኢየሱስ ክርስቶስ የማይችለው ነገር የለም እግዚአብሔር ምክንያቱ እሱ አልፋ ኦሜጋ ስለሆነ እሱ ኤልሻዳይ ስለሆነ በየትኛውም እስራት ውስጥ ያሉ ሰዎች በመናፍስት እስራት በበሽታ እስራት በፖቨርቲ በችግር በመከራ ውስጥ ያላችሁ ባለማሳካት በትዳር ችግር ውስጥ ያላችሁ በማህፀን ችግር ውስጥ ያላችሁ በካንሰር የተያዛችሁ በተለያየ በሽታ የተያዛችሁ የትኛውም በሽታ የትኛውም መከራ የትኛውም እስራት